ሀይ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬም እንደተለመደው ካብሳን እንሰራ ነው። የዛሬው ግን በዶሮ ነው ማለት ነው፣ ወፍ እንዳይመስላችሁ። እዚህ ጋር ደግሞ ለመቅረጽ ስላልተመቸኝ ነው ቃሪያና ነጭ ሽንኩርት፣ ቀይ ሽንኩርት ማለት ነው አስገብቻለሁ። እያማሰልኩት ነው። ዶሮዬን አጥቤ ምናምን በቃ ጃይዝ አደርጋለሁ። እኔ ሁሌም እንደዚህ ነኝ። ጠዋት ለመስራት ከሆነ ማታ አጥቤ እንትን ብዬ ተላጃ አረጋለሁ ማለት ነው። እዚህ ጋር ደግሞ እንትን ለመስራት ነው። አሁን ያያችሁት ሽንኩርት ያዘጋጀሁት ሙሉኪያ ለመስራት ነው። ከዛ እዚህ ጋር ደግሞ በኋራት ምናምን ስላስገባ ስላልተመቸኝ አለፍኩት። ውሃ አረኩበትና ሌሞን አረኩ። ይሄን ድስት ደግሞ ለ25 ደቂቃ ይቆያል ማለት ነው። እዚህ ጋር ደግሞ ሩዝ አውጥቼ በጣም ንጹህ እስከሚሆን ድረስ ያጥባጥባለሁ። ካጠብኩት በኋላ ደግሞ ለ10 ደቂቃ ያክል ሞቅ ውሃ አረግበታለሁ። ሞቅ ውሃ አርጌ ይበስላል፣ ቶሎ ይበስላል ማለት ነው። ደግሞ ከ25 ደቂቃ በኋላ ደግሞ ድጃጁም ደርሶልኛል፣ ዶሮ ማለት ነው። ዶሮውን ላወጣው ነው። ዶሮውን አውጥቼ ቅድም አስገባሁት ውሃ ደፍቼ የዶሮውን ውሃ ላስገባ ነበር። እዚህ ጋር ደግሞ ኩዳር አለኝ። የዶሮውን ውሃ ግማሹን ለኩዳሩ ግማሹን ለሩዝ አረገዋለሁ። ይሄንን ውሃ ግማሹን ለኩዳሩ ግማሹን ደግሞ ለሩዙ ማለት ነው። ይሄን ድጃጅ ደግሞ አውጥቼ ሲኒ አረገዋለሁ። እንደምታዩት በዲስቱ በራሱ ኩዳሩን አስገባውበት። ውሃውን ደግሞ ግማሹን ለሩዝ አስገባሁት። አሁን ደግሞ እዚህ ጋር ለዶሮ ሊቀባው ነው። ከላይ ትንሽ እንቀባዋለን። ትንሽ እርድና ሳልሳ ዘይት ዘይቱን ማለት ነው። ማንኛውም ዘይት ዘይቱን መቀባት ትችላላችሁ። እየቀባው ነው። ከዛ በኋላ ከቀባሁት በኋላ ለ10 ደቂቃ ያክል ወደ ፉርን አስገባዋለሁ። እንደምታዩት እዚህ ደርሰናል። እንደዛውንም ሩዙም ደርሶልኛል። እንደምታዩት ይሆናል። ሩዙም ደርሷል። እንደምታዩት ቆንጆ ሆኖ ደርሶልኛል። እዚህ ጋር ደግሞ ቅድም እንዳልኳችሁ ሙሉኪያ ለመስራት ነው። ለመቅረጽ ስላልተመቸኝ ነው ማለት ነው። ሁሉንም አሳያችሁ ነበር። ነጭ ሽንኩርቱና እንደዛውንም ለሙሉኪያው ማለት ነው። ነጭ ሽንኩርቱና ቀይ ሽንኩርት አረግበታለሁ። በኋራት ምናምን ስላስገባ አልተመቸኝም። አንድ ማጂና በኋራት ምናምን አስገብቼ እንደዛውም እንደምታዩት ደርሶልኛል። አሁንም በቃ ስራ ጨረስኩ ማለት ነው። እንደምታዩት ስራዬን ጨርሼ ለራሴ ማቅርቤ ዶሮ ምናምን ብዙ አልፈልግም ማለት ነው። ለዛ ነው ትንሽ ኩዳር፣ ትንሽ ሙሉ፣ ትንሽ የኩዳር፣ ትንሽ ሞሎኪያ፣ ሮዝም እንደዛ አቅርቤ እየበላው ነው። እስከምንገናኝ ደግሞ አብራችሁን ቆዩ። አሰላሙ አለይኩም።